ምን ነው ተስፋ ትቆርጣለህ? ምን ነው ትደክማለህ? ምን ነው በሲባጎ ትታነቃለህ? ምን ነው በረሃ ለበረሃ ትንከራተታለህ? ምን ነው ሱስ ውስጥ ትገባለህ? አባት እያለ አባት እንደሌለው፣ ተመልካች እያለ ተመልካች እንደሌለው፣ ብርቱ ክንድ እያለ ደጋፊ እንደሌለው ለምን ትቅበዘበዛለህ? ኃያሉ እያለ ድካም ለምን ይሰማ? እንደዚህ እንኳን ብትሆኑ መጋቢ አላችሁ። አጉራሽ አላችሁ፣ አልባሽ አላችሁ፣ መካች አላችሁ። ይህንን ነው ማየት ያልቻልነው። ተስፋ እዩት። ምን አለው ምን አለው? ያቺን የሉቃስ ወንጌል ምዕራፍ 18ን ሴት አላያችኋት? የምታስፈራራባት ባል የላት ሞቶባታል። የምትማርክበት ውበት የላትም፣ ደምግባት የላትም፣ አርጅታለች። የምትደልልበት ገንዘብ የላትም፣ መናጢ ናት። ግን ዳኛው ስለ ዝብዘባዋ ሲል ሰማት ይላል። ምንም ነገር እንኳን ባይኖረን አጥብቀን ከጸለይን እግዚአብሔር አባታችን እንደሚሰማን አታስታውስ? እግዚአብሔርንም ባልፈራ ሰውንም ባላፍር ስለ ጭቅጨቃዋ ብዬ እፈርድላታለሁ ያለውን ጨካኝ ዳኛ አስመሰልከው እኮ እግዚአብሔር። ብርቱ ጸሎት፣ ጥብቅ ሱባኤ፣ የእውነት ደጅ ጥናት አለ። ዝም ብሎ ጭንቀት ብቻ፣ መታወክ ብቻ፣ ማሰብ ብቻ፣ መናወዝ ብቻ፣ አቅልን መሳት ብቻ፣ መድኃኒት መዋጥ ብቻ፣ የጎደለንን ነገር መቁጠር ብቻ። ምንም እንኳን ባይኖር ይሄው የተስፋ ቤት ብንጸልይ የምናገኝበት ተስፋ እኮ ነው። የተስፋ እግር ባይኖረን፣ አይን ባይኖረን፣ የምንበርበት ክንፍ እንኳን ባይኖረን ለካ መጋቢ አለን። ተስፋ አትቁረጡ ወጣቶች። ቢቆረጥ በእግዚአብሔር ተስፋ ይቆረጣል። ይሄን ሁሉ ቃል ኪዳን ገብቶልን አይታመንም እግዚአብሔር። ወገኖቼ የእግዚአብሔር መሆናችን ለስጋዊ ብልጽግና ዋስትና እንዲሆነን አይደለም እግዚአብሔርን የምንከተለው። እግዚአብሔር ብናገኝም ብናጣም አምላካችን ነው። ቢኖረንም ባይኖረንም አባታችን ነው። ቢደላንም ቢከፋንም አምላካችን ነው። ቢመቸንም ብንጎሳቆልም የምናመልከው ነው። እግዚአብሔር ወደ ኪስ በሚገባና ከኪስ በሚወጣ ነገር አይመዘንም ወገኖቼ። እግዚአብሔር በስጋዊ በደማዊ ምቾትና ፈቃድ የምንከተለው አምላክ አይደለም። ለዚህ ነው አብርሃም እየተሰደደም ያመልከዋል፣ ደህይቶም አምላኬ ይለዋል፣ እየራበውም ይታዘዘዋል። ወገኖቼ ስትራቡ፣ ስትጠሙ፣ ስትከፉ፣ ስታዝኑ እግዚአብሔር አምላኬ ነው ካላችሁ እንደ አብርሃም መኖር ጀምራችኋል ማለት ነው። አንዳንዶች እግዚአብሔርን የችግር ቀን ወዳጅ ያረጉታል፣ በደስታ ቀን ጀርባ ይሰጡታል። እዚህ የመጣችሁት ቢጎልባችሁ ቢሞላላችሁም አምላኬ ነው ልትሉት ነው የመጣችሁት። የምትጠይቁት ነገር ከሌለ የእግዚአብሔርን ስም ትጠሩታላችሁ። አብርሃም በድህነት እየተንከራተተ 3 ነገር ያደርግ ነበር ምዕመና። አንደኛ ስመ እግዚአብሔር ይጠራል፣ ሁለተኛ መስዋዕት ይሰዋል፣ ሶስተኛ ደሃ ያስሳል። ራሱ እኮ ደሃ ነው፣ ግን ሌሎች ድሆችን ይሰበስባል። ራሱ እኮ ረሃብተኛ ነው፣ ሌሎች የተራቡትን ግን ያካፍላል። እዩ፣ እየራባችሁ ትጸልያላችሁ፣ እየጠማችሁ ታመልካላችሁ፣ ብትጎሳቆሉም በእግዚአብሔር ክንድ ላይ ታርፋላችሁ። መኖሪያዬ የዘላለም አምላክ ነው ትላላችሁ። ወገኖቼ ዝናብ የሚያበቅለው ፀሐይ የሚያበስለው የኔ ንብረት ሁሉ የእግዚአብሔር ነው ትላላችሁ። እዩት፣ ድንኳኑን እየነቀለ እየተከለ እየተንከራተተም ስም እግዚአብሔርን በመጥራት ነው የኖረው። ወገኖቼ ክርስትናን ችግር አይለውጠውም። መንፈሳዊ ሕይወትን ማጣት አያሳጣውም። ክርስትና ከችግር በላይ ነው። መንፈሳዊነት ከማጣት በላይ ነው። ለዚህ ነው ሁሉንም ተመልከቷቸው፣ ምንም ሳይኖራቸው ነው እግዚአብሔርን የተከተሉት። ተደራድረውት አይደለም የሚያመልኩት። የንካ በንካ ጨዋታ አይደለም ከእግዚአብሔር ጋር የሚጫወቱት። ቢሰጣቸውም ቢነሳቸውም በማምለካቸው ነው ጻድቃንና ቅዱሳን የተባሉት።
ወገኖቼ አንድ እውነት እንነጋገር። በመቆራመድም ውስጥ እንሆን፣ በመንከራተት ውስጥ እንሆን፣ ደስ በማያሰኙ ዘመናትና ወራት ውስጥም እንሆን፣ ሥራ በማጣት ውስጥም እንሆን፣ ባል በማጣት ውስጥም እንሆን፣ ብዙ ጊዜ ስኬት በማጣት ውስጥም እንሆን፣ የኔ የምንለው ነገር ባለመኖር ውስጥም እንሆን፣ እግዚአብሔር ግን አምላካችን ነው። እግዚአብሔር ግን የምንከተለው ነው። እግዚአብሔር ግን የምናመልከው ነው። እግዚአብሔር ግን የምንወደው ነው። እግዚአብሔር ግን የዘላለም አምላካችን፣ እግዚአብሔር ግን የዘላለም መኖሪያችን ነው። ወገኖቼ